ያን ያህል ስጋት ደግሞ እንዲገባ አልፈልግም ቢያስባለሁ። ለምን ተቀለ ከኤፍሱን ከተረዳሁት ነገር ሪሰንትሊ ምናምን ብዙ ነገር አስተምሯታል። ያለፈው ነገር በጣም ስቲል ልጅ ናት ታውቃለህ፣ ልትሸወድ ትችላለች ምናምን ግን ነገር ነው የሚያሰጋኝ በነገርሽ ላይ አሁን ላይ ግን ከሷ አልፋ እኔን መካሪ ሆናለች ነው ማለት በይሳት ያለሻት ቅርብ ሰው አንቺ ነሽ። በቃ አንቺ በደንብ እሷን ፕሮቴክት እንድታደርጊልኝ እፈልጋለሁ። የምሬ ነው። አሁን እኔ ኤርሚ እንደዚህ አይነት ሰው ነው ብልህ አይዋጥልህም። ምክንያቱም አንተ ያገኘህበት ወይ ትክክል ለኛ መንገድ መስሎ ስላልተሰማ ለህት ብትፈልገው አይነት ሰው መስሎ አልተሰማ። እሷ ኢቭን አምኜበታለሁ ብትልም እኔ ይሄን ነገር አክሴፕት ማድረግ አልችልም። የምሬ ነው። ጓደኛችን ነው። እኛ የሆነ ነገር እንኳን ቢፈጠር እኛ አለን ልልህ ነው አለው እኔ የኔ ወንድም በቃ ምን ልበል የዱስ ቃል ነው ልክ ሁሉም ያንስባል ምንም ብሆንልህ ወንድም ብቻ ሳትሆን የልቤ ጓደኛ የውስጤ ተጋፋይነ ለእኔ መጽናኛ ወንድም አለሜ የኔ ጥላ ማንም የለኝም ካንተ ሌላ። ሰላም ውድ የሃይላብ ቲዩብ ተከታታዮች እንዴት ናችሁልኝ? አማን ነው ሁሉ ሰላም? ትንሽ ተጠፋፋና አለ ያው ትንሽ በማይመች ሁኔታ ውስጥ ሆኜ ነበረ። እንዴት ናችሁልኝ? በጣም ናፍቃችሁኛል በእውነት ረጅም ጊዜ ሆነኝ። አጋጣሚም እዚህም አልነበርኩኝምና ትንሽ ወጣ ብዬ ነበረ። እንዴት ናችሁልኝ? ሰላም ነው ወይ? ሁሉ ሰላም? በጣም ናፍቃችሁኛል። በጣም በሚገርም ሁኔታ ትንሽ ራሴን ለማረጋጋትም ነበረ ከሀገርም ወጥቼ የነበረው። ያው ትንሽ ሰሞን የነበረው ነገር ታውቁ ነበረ። ከቤተሰብ ጋር የነበረው ኬዝም ነበረ፣ ከእህቴ ጋር ብዙ ኬዞች ነበሩና ከነዛ አይነት ሙድ ለመውጣት ብዬ ለተወሰነ ጊዜ ራቅ ብዬ ነበር። ካሁን በኋላ ግን አለሁኝ እና ዛሬ እስቲ የመጣሁበት አንድ ምክንያት በቀደም ትንሽ ደግሞ አማዩ ነገር ተፈጥሮ ነበረ። ማለት ያው በእህቴ ጉዳይ ምላችሁ ያው ከዛ ሁሉ ነገር በኋላ ከዛ ሁሉ ይቅርታ ከዛ ሁሉ ወደ ቤት ከመመለስ በኋላ ደግሞ ትንሽ እንቅፋት ይሆንብኛል ብዬ ያሰብኩት ነገር ተፈጥሮ ነበረ። አይታችሁታል፣ ቪዲዮን አይታችሁታል። በእህቴ ላይ የተለቀቀ ነበርና ትንሽ አለመግባባቶች ነበሩ። እስቲል ናው ብታምኑም ባታምኑም አልተገናኘንም። እንደወጣሁኝ ነው ከሞስካ 10 ቀን ምናምን አይ ቲንክ አሁን እንደዛ አካባቢ ነው የመጣሁትኝና ማለት ያው በቃ ደግሜ እንደዚህ አይነት ንግግር ውስጥም ከፋሚሊ ጋር መግባትም ከእህቴ ጋርም እንደዚህ ነገር ውስጥ መግባት አልፈለኩኝም። ምክንያቱም እንዳያችሁት ብዙ ነገሮች ተፈጥረዋል። ከነ ዳኒ ጋርም የነበሩ ነገሮች ብዙ አለመግባባቶች ተፈጥረው እኔም እነዛ ነገሮች ከጊዜ በኋላ አስተካክዬ ምናምን ነገር ይቅርታ ተፈጥሮ ምናምን ደግሜ እንደዚህ ነገር ውስጥ መግባት አልፈለኩኝም እና አሁን ደግሞ የሁሉ ነገር ባለፈበት ሁኔታ ደግሞ እህቴ ደግሞ ከአዲስ ሰው ጋር ማለት ያው ምንም አይነት ግንኙነት የላትም እኮ ሌላ የጀመረችው ነገር እንደሌለ ምናምን አውቃለሁኝ። ግን በቃ ይሄ ሰው የሚባለው ነገር ትንሽ እኔ እንጃ አላቅም። እኔ የት ላይ ሆኖ ይሁን አላቅም ትንሽ ጠንከር ይሉባታል እና ማለት ያው ምስኪን ናት እንደምታቋት ሰዎችን ቶሎ ነው የምታምነው። ለሰዎች ብላ ብዙ ዋጋ ትከፍላለችና እኔ ደግሞ ያን ነገር አልፈለኩትም። ምክንያቱም በሷ የተነሳ ነው ከነዳኒ ጋር ከብዙ ሰዎች ጋር ብዙ ችግር ውስጥ የገባሁትኝ። አሁን ደግሞ እኔ አላውቀውም ይሄ ልጅ ማለት እኔ እሱን ያወቅኩበት አጋጣሚ የማይሆን አጋጣሚ ነው። ሜቢ እናንተ አይታችሁትም ሊሆን ይችላል። በማይሆን ሁኔታ ነው እኔ ኤርሚንም የሚባለው ልጅ ያወቅኩትኝ። ስለዚህ እኔ በመጀመሪያ ከሱ ጋር በመገናኘቼ በመተያየቴ የማይሆን ነገር ነው ያየሁበት። ስለዚህ ይሄ ልጅ ደግሞ ነገ ከነገ ወዲያ እህቴ ላይ ምን አይነት ነገር እንደሚያመጣ ወይ ምን አይነት ድራማ እንደሚሰራ አላውቅም። ምክንያቱም ከዚህ በፊት የተፈጠሩ ብዙ ነገሮች ስላሉ ማለት ነው። ያ ስለሆኑ ከዚህ በኋላም ቢሆን እሷ የምትጎዳበትን መንገድ አሁንም ቢሆን መፍጠር አልፈልግም። እኔ በሰላማዊ የሆነ ግንኙነት እማምን ሰው ነኝ። ያው ሁሉ ደረጃም የገባሁትኝ በእህቴ ስለሆነ ነው። ስለዚህ እናንተም እኔን አንደርስታንድ ታደርጉኛላችሁ። አሁን የተወሰነ ጊዜም ከሷ ጋር ማውራትም ያልፈለኩበት ትልቁ ምክንያት ጭቅጭቅ እንዳይነሳ ነው። አሁን እኔ እንደ ታላቅ ወንድምነቴ ታይ እንደዚህ አታርጊ ብዬ ደግሞ እሷንም ማስጨነቅ አልፈልግም። ምክንያቱም ማለት ትልቅ ልጅ ናት፣ የሚጠቅማት የሚጎዳትን ነገር ታውቃለች። ግን ከኔ ቁጥጥር ውጪ ደግሞ ሆና የማይሆን ነገር ውስጥ እንድትገባ ደግሞ አልፈልግም። ምክንያቱም እንዳልኳችሁ ልጁን እኔ ያገኘሁበት መንገድ በምን አይነት የተነካካ ነገሮች ውስጥ እንደነበር አውቃለሁኝ። ግን በፊት የሷ ፍሬንድ ነው፣ በጣም ፕሮቴክት ያደርጋታል። ለሱ አሁንም ቢሆን በድጋሚ ማመስገን እፈልጋለሁኝ። ግን ከዚህ በኋላ ደግሞ እህቴ የማይሆን ነገር ውስጥ ገብታ ማየትም አልፈልግም። የማይሆን ነገር ውስጥ እንድትገባብኝም አልፈልግም።
ምክንያቱም ከነዳኒ ጋር የተፈጠረው ነገር ወዲህ በቃ እዛ ጋር አብቅቷል። ሁሉንም ይቅርታ ብዬ ቤተሰቦቼንም ሁሉንም ሰው በቃ እንትን ብዬ ዘግቼዋለሁ። መልሼ ደግሞ እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንግዲህ ለሷ የቀረበች ጓደኛ አለቻት ቤትሻ፣ ደውዬላታለሁ ማለት እዛም ሆኜ ዋትስአፕ ላይ እናወራ ነበረ ከቤትሻ ጋርና ዛሬ መምጣቴንም ነግሬያታለሁ። ያው የመጣው ትናንት ነው። ዛሬ ደውዬላታለሁ ጠዋት ላይ። ስለዚህ ከሷ ጋር አገናኝና ከቤትሻ ጋር አትሊስት እሷ ትሻላለች። ያው ታቋታላችሁ፣ ቤትሻንም ታቋታላችሁ። በጣም ጥሩ ልጅ ናት፣ አሪፍ ልጅ ናት። እኔም እዛ በነበርኩበት ሰዓት ላይ በብዙ ነገሮች ሰፖርት ስታደርገኝ የነበረች ልጅ ናትና ጥሩ ባህሪ ያላት፣ እውነት ለመናገር ከማውቃቸው ሰዎች ውስጥ አንዷ ቤትሻ ናት። በጣም ጥሩ ባህሪ ያላት፣ ጥሩ አይነት አመለካከት ያላት ልጅ ናትና እንደሷ አይነት ሴት ነው ለኔ እህት ደግሞ በጓደኝነትም ብዙ ነገር ታግዛታለች፣ ትረዳታለች ብዬ ያሰብኩትኝና እስኪ ቤቲን ጠርቻታለሁኝ። እሷ ትምጣና በተቻለ አቅም ያለውን ነገር ላስረዳት፣ የተፈጠረውንም ነገር ያው አውርተናል፣ እንዳልኳችሁ አውርተናል። ግን እስቲ በአካል እንምጣ፣ ቤትዬንም ላውራት፣ እሷም እኔ እንድታግዘኝ እፈልጋለሁ። ምክንያቱም ከእቴ ጎን እንድትሆንልኝ እፈልጋለሁ። ይሄ ማለት ምንድነው? ከመልካም ማለት ከዚህ በኋላ ችግሮች እንዲፈጠሩ አልፈልግም። እንዳልኳችሁ እህቴ ምስኪን ናት፣ ምንም የምታውቀው ነገር የለምና ሁሉንም ሰው ስለምታምን እኔ ደግሞ እንድትጎዳ አልፈልግም። ያ ስለሆነ ለእህቴ ማድረግ ያለብኝን መክፈል ያለብኝን መስዋዕት በደንብ አድርጌ እከፍላለሁ። ቤትሻ ጋር ደውዬላታለሁ፣ ትምጣ። በእሷ ጉዳይ በተመለከተ ነው የምናወራው። ሌላም ደግሞ እንድታደርግልኝ የምፈልገው ነገሮች ስላሉ እሷንም ማውራታለሁ እና እንድታቁም የምፈልገው ነገር ከዚህ በኋላ በእህቴ ላይ ምንም አይነት ነገር እንዲፈጠር አልፈልግም። ከዚህ በፊት የነበረው ከዳኒ ጋርም የነበሩት አለመግባባቶች ዛሬ ላይ ከኤርሚ ጋር ደግሞ እንደዚህ ነገሮች ተፈጥረው እኔም ግብ ውስጥ መግባት አልፈልግም። በተቻለ አቅም ነገሮችን ለማስተካከል ነው እየሞከርኩ ያለሁትና ያው እንደ ታላቅ ወንድምነቴ እንዳሳደግኳት ታናሽ እህቴ ያው መቼም ሁሉም ሰው ለራሱ ሰው ይጠነቀቃል አለ። እኔም እጠነቀቅላታለሁ በደንብ። ከዚህ በኋላ ማድረግ ያለብኝ ነገር በሙሉ በቤቲ በኩል ነው ለማድረግ ያሰብኩትኝና እስቲ ቤትሻም ደርሳለች፣ እየመጣች ነው። እስቲ ከሷ ጋርም ደግሞ ያለውን ነገር በመነጋገር ወደፊት የሚሆነውን ነገር እናያለን። ለማንኛውም ቤትሻም እየመጣች ነው። እስቲ እንግዲህ ቤትሻዬ እኔውት ታንስ እንኳን ደህና መጣ። ምን ዛፉ ነው? አይ እንግዲህ ተቀይሯል ያልሽ። አይ የዛፉ ተንጠባጠበ መሰለኝ። አማን ነው? ሰላም ነው? ሰላም እንዴት ነው? እንዴት ነበር? አስቸገርኩሻል? ውይ በጣም አሪፍ ነበር። ምንም ችግር የለም። ከእቴ ውጭ መሆኑ ትንሽ ከበደ ቢደብርም አይ ነው እንዴት ነሽ ቤትዬ? አማን ነው ወይ? ሁሉ ሰላም? እግዚአብሔር ይመስገን። ቤተሰብ ጉዳይ ሆኖ ነው ሃይ ቢያቸው ካሜራ ፊት ለእሱን ማስጠንቀቂያ ነው እንዲደርሳት ነው። አይ ነው በነገርሽ ላይ የኔ ፋሚሊ በጣም ነው የሚወድሽ። እኔ እውነት በጣም ማለት ቤትሻ በጣም ጥሩ ልጅ ናት። በቃ ስላንቺ ብዙ ነገር ነው የማየውና በዚህ አጋጣሚ በጣም ነው የሚወድሽ። እስቲ ፍቅርሽን ግለጭላችሁ። አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ቤትሻዬ፣ ስለመጣሽ በጣም ደስ ብሎኛል። እኔም ደስ ብሎኛል ስላገኘሁ። ያው በስልክም እዛም ሆኜ ያወርተናል ብዙ ነገርና ማለት ያው ሀሳቤን ተረድተሽዋል። ያው በቃ እንደዚህ አይነት ችግሮች እንዳይፈጠሩ ስለምፈልግ ነው እምልሽ። ከነዳኒም ጋር ከነጽግሻ ጋር ብዙ ማየው ነገሮች ተፈጥረው ነበረ። እሱ ነገሮች እግዚአብሔር ይመስገን አሁን ላይ በሰላማዊ መንገድ ዘግተነዋል። ምንም ወደ ኋላ እንድመለስ የሚያደርገኝም ነገር የለም። ግን አሁን እኔ ኤርሚ የእሷ ጓደኛ መሆኑ አይደለም፣ ግን ትንሽ እሱን የማቅበት መንገድ ኮንፈርት አልሰጠኝም። አይ ኖ አዎ አልከኝ እንደዛ። ግን ኤርሚ ደግሞ የኛ የረጅም ጊዜ ጓደኛችን ነው። ከዚህ በፊት የነበረው ነገር ይገባኛል። በጣም ብዙ ተንገላታለች፣ እሱም ብዙ ነገር ሆናለች። እኔም ትክክለኛ ባህሪዋን ሳላቅ ሁላችንም እንደ ክፉ ሰው ነው ትሪት ያደረግናት። ቀስ በቀስ ነው ከኔ ጋር ጓደኛው ነው እንደምታውቀው ምናምን እና በዛ ሰዓት ግን ብቸኛ አንድና አንድ ሲደግፋት የነበረው ኤርሚ ነበር። በተቻለው መጠን ፕሮቴክት ለማድረግ ይሞክር ነበር እሱ ምናምን እና እሱን በቅርበት ለማናገር ባልችልም ማናገር አልቻልኩም። ላገኘው ፈልጌ ነበር። እኔ አንተ ነገሮችን ከነገርከኝ በኋላ ላገኘው ሞክሬ ነበረ፣ ግን አልተሳካልንም። በጣም ቢዚ ነገር ነው ምናምን ነገርና ግን ያን ያህል ስጋት ደግሞ እንዲገባ አልፈልግም ቢያስባለሁ። ለምን ተቀለ ከኤፍሱን ከተረዳሁት ነገር ሪሰንትሊ ምናምን ብዙ ነገር አስተምሯታል። ያለፈው ነገር በጣም
ስቲል ልጅ ናት ታውቃለሁ ልትሸወድ ትችላለች ምናምን ግን ነገር ነው የሚያሰጋኝ በነገርሽ ላይ አሁን ላይ ግን ከሷ አልፋ እኔን መካሪ ሆናለች ነው የምልህ ያን ያህል ተምራበታለች ነገሩ መጥፎ ነገር ትሰራለች ብዬ አላምንም ልጁ መጥፎ ነው በጣም ብዬ አላምንም ግን አት ዘ ሴም ታይም ደግሞ ይገባኛል የወንድምነት ክን ነው ያለፈው ነገር አለ ስለማቀው ገባሽ እኔ ለሷ ብዬ ነው ያ ሁሉ ነገር ውስጥ የገባሁት ይገባኛል ሰምተሽዋልና ፈልጌው አይደለም ማለት በቃ ምን ያህል ነገር ሲደርስባት እንደነበር አቅ ነበርና ኦዲ በቃ ተዘጋጅቼ የመጣሁበት ነገር ነበር ግን እንደዛም ሆኖ ሰዎችን አላስደሰትኩም በጣም ብዙ ሰዎች ነው ሳስቀይም የነበረውና ያን ሁሉ ነገር ደግሞ አልፌ ዛሬ ላይ ደግሞ ይቅርታም ጠይቄያለሁኝ ገባሽ ደግሜ ደግሞ ከዚህ በኋላ ደግሞ ከሱ ጋር በእንደዚህ አይነት መንገድ ደግሞ መምጣት አልፈልግም ለዛ ነው አሁን እንግዲህ ለረጅም ማለት እስከ ሳምንት በላይ ከሀገር የወጣሁበት ትልቁ ምክንያት በቃ ያ ነገር ሀፕን አደረገ በቃ ከዚህ በላይ ከሷ ጋር መጨቃጨቅም የለብኝም ምክንያቱም ከቤተሰብ ጋር ከዛ ሁሉ ነገር በኋላ ከተዋውቃሚነ ከተመለስኩኝ በኋላ ወደ ቤቴም ከገባሁኝ በኋላ መልሼ ደግሞ እንደዚህ አይነት ነገሮችንም ደግሞ መፍጠር አልፈለኩምና ነገሮች እስከሚረጋጉኝ ብዬን የወጣሁት አሁን ላይ ደግሞ ግን እግዚአብሔር ይመስገን ተመልሻለሁ ያሰብኩትም እዛ ሆኜ ያወራሁትን አንቺን ነው በቃ ቢያንስ በይሳት ያለሻት ቅርብ ሰው አንቺ ነሽ በቃ አንቺ በደንብ እሷን ፕሮቴክት እንድታደርጊልኝ እፈልጋለሁ የምሬ ነው ኤፍሱን ማለት በቃ እንደምታያት ናት ምንም የተለየ ክፋት ማታቅ የምሬ ነው ምንም በቃና እኔ አሁን ልጁ እግዚአብሔር ይመስገን ለስከዛሬው እሷን በብዙ ነገር ለደገፈልኝ ነገር ያኔም ቢሆን ቴንኪው ብያለሁ ግን አሁንም ቢሆን ደግሞ እኔ ውስጤ ላይ ደግሞ ከዚህ በፊትም የተፈጠሩ ነገሮች ስላሉ ነገ እሱ ሌላ ነገር ላለማድረጉ ምን ያርግጠኛ ነኝ አሁን ያን ነገር አክሴፕት ማድረግ አልችልምና እኔ ከሷ ጋርም ከዚህ በኋላ ክፉ ደግ መነጋገሩንም ማውራቱንም አልፈለኩትም ያ ስለሆነ በተሻለ አቅም አንቺ ፕሮቴክት እንድታደርጊልኝ ነው የምፈልገው ካወራኸኝ በኋላ በአካል ተገናኝተን እናወራለን ስላልከኝ ምንም አላልኳትም እሷን ከሷ ጋር ምንም አላወራሁም ካንተ ጋር ያለው ነገር ልጨርስ ብዬ ማለት ነውና እንደዛ ብዬ ስላሰብኩኝ አውራታለሁ በደንብ እንዳልኩ አሁን የባለፈውን ነገር እኔ ማላቅም ነበር ከሆነ በኋላ ነው ከይፍሱን ጋር ያወራንበት ምናምንና እርግጠኛ ነሽ ወይ የሚባል ነገር ላይ የተጨበጠም ነገር ስለሌለ እንደዚህ ገባውም ስላላለችኝ ምናምን ያን ያህል ጫናት አልፈለኩም ግን ካንተ ደግሞ ይሄ ኮንሰርን ሲመጣ ደግሞ ትክክል ነህ አሁን እኔ ኤርሚ እንደዚህ አይነት ሰው ነው ብልህ አይዋጥልህም ምክንያቱም አንተ ያገኘህበት ወይ ትክክል ለኛ መንገድ መስሎ ስላልተሰማ ለህት በትፈልገው አይነት ሰው መስሎ አልተሰማ በጣም ማለት ምንም አይነት ኮሪሌሽን እንደሌላቸው አውቃለሁ ማለት ምንም አይነት ግንኙነት እንደሌላቸው አውቃለሁ እስከዛሬም ያኔ ብዙ ነገር በሚፈጠር ሰዓት ከጎኗ ሆኖ ፕሮቴክት የሚያደርጋት ልጅ ነበር ምን አላችሁ ሲባል ድረስ በነገራችን የሆነ ሰዓት ላይ ማለት በማይሆን አጋጣሚ ነው እሱን ያገኘሁት እኔ ከዛ በፊት ከሶሻል ሚዲያ ውጪ ማቀው ሰው አይደለም አብረን የመገናኘት ወይ የመተዋወቅ ሻይ ቡና የመባባል ነገር የለም ግን እኔ እሱን ያወቅኩበት አጋጣሚ ጥሩም አልነበረም አሪፍም አልነበረም ተረዳሽኝ ያለ ስለዚህ እንደዚህ አይነት ድራማ ውስጥ የነበረ ልጅ ነገ ደግሞ እህቴን እንደዚህ አይነት ነገር ውስጥ አስገብቶ ሰላሟን እንዲነሳት አልፈልግም አሁን ምንም አይነት አክሽን ወስዶ አይደለም እሷ ኢቭን አምኜበታለሁ ብትልም እኔ ይሄን ነገር አክሴፕት ማድረግ አልችልም የምር ነው ለዛ ነው አሁን አንቺንም እዛ ሆኜም ሳወራሽ የነበረው እዚህም በአካል ተገናኝተን እንድናወራም የፈለኩበት ትልቁ ነገር ምንድነው ቤተሻዬ በቃ ከጎኗ ሆነሽ በብዙ ነገሮች በቃ ማለት እኔ መሆን ላለበት መደረግ ላለበት ነገሮች በሙሉ ምንም ችግር የለም እኔ ኃላፊነት ወስጄ ምንም ነገር ማድረግ እችላለሁ ከምንም በላይ የምፈልገው እሷና የቤተሰቦችን ጥሩ ነገር ላይ መሆን ነው ተረዳሽኝ ለቤቱ ያለውት አንድ ትልቅ እኔ ነኝ ስለዚህ በጣም ነው ላንተ የምታስበው ብዙ ኃላፊነት ያለብኝ ልጅ ነኝ ስለዚህ የሷ ነገር ከኔ ነገር በላይ ሆኖ ነው የሚሰማኝ ተረዳሽኝ ያለ የሷ ነገር ስቴብል እስካልሆነ ድረስ እሷ ምናልባት ወደፊት አግብታ ወልዳ ካልሆነ በስተቀር የሷ ነገር የሚያረጋጋኝ አይነት ሰው አይደለሁኝም እና ከዛ አንደርስታንድ አድርገሽኝ አንቺንም ልጫንሽ አልፈልግም ግን በቃ ያው ያላችሁ ቀረቤታም ጥሩ ስለሆነ ያሳለፈችው ነገር እኔ በአቅርቦት ስለማውቀው ከጎኗ ጓደኛ ሆኜ ባላሳልፈውም ነገሩን ከሷም ተቃራኒ ሆኜ ሳልረዳት ሳንግባባት ትክክለኛ ጸባዩን ሳላውቀው ያሳለፈችውን በደንብ አውቀዋለሁና ያንን ደግሞ እንድትደግመው አልፈልግም አይደለም እሷ አንተ የገባህባቸው ነገሮች እንድትደግመው አልፈልግምና በጣም ቤተሻዬነት ተረድቻለሁ በጣም ከምን አንፃር እንደዚህ ያልከኝ እንደሆነ ግላዊ ጥላቻ የለም ከኤርሚ ጋር ግን እኔ አሁን ስለ ኤርሚ ደግሞ እንደዚህ ብዬ ማውራት ለምን ታውቃለህ ኃይልሽ ያን ያህል ስጋት በጣም እንዳይሆን ጓደኛችን ነው እኛ የሆነ ነገር እንኳን ቢፈጠር እኛ አለን ልልን አለው እኔ
እሱን የምቀርበው ሰው ስለሆነ ምናምን ነገር በጣም የምፈልገው ምንሽ ከዚህ በኋላ እኔ በእነዚህ አይነት መንገድ አሁን እሱንም ይዤ ማውራት ምን ማለትንም አልፈለኩትምና አንድም የሄድኩበት ምክንያት ያ ነው። በእውነት ገና ከፋሚሊ ጋር ከሷ ጋር ያለውን ነገር ጥሩ አደረኩኝ ብዬ ሳስብ እንደውም የዛን ቀን የሆነ ያሰብኩላትም አሪፍ ሰርፕራይዝ ነበረና እሱን ለማስተካከል ነበረ አኬዴ ስመጣ አይነም ኦኬ ብዬ ነው ያለፍኩት። ከዛም ውስጥ አንድ ሳምንት አልፎኛል ወዲህ ገና ትናንትና የመጣሁት ኢቭን አልተገናኘንም ራሱ ከሷ ጋር ማታ ነው የገባሁት ከሰራው በጠዋት ነው የወጣሁት እና ብቻ ግን ባለው ነገር ነገሮችን እና አሁን ካንተ እንደተለያዩ ወደ እሷ ጋር ሄዳለሁ ያለው ነገር እና ደግሞ አሪፍ ሰርፕራይዝ አስቤላታለሁ ማለት ያንን ነገር ደግሞ እሺ በኔ በኩል አልፈለኩትም ማለት በቃ አንደኛ ትንሽም ማኩረፊ ይግባት እስቲ ማለት የሆነ ትንሽ የሆነ አላለ ማኩረፊ ስንል ያው የዛን ቀን አፕን ያደረገው ነገር የሄድኩበትም ምክንያት ከሷ ጋር ለመነጋገር መሆኑ እንዲገባት ነውና ቆንጆ የቫኬሽን ሰርፕራይዝ አላትና ኔክስት ዊክ ነው ወዲን ያው ደርሼን የመጣሁት አሁን ደግሞ የሷ ተራ ነው። አታውቅም ጭራሽ ምንም የምታውቀው ነገር የለምና ይሄን ነገር ካወራሻት ነገሮችን ካስተካከላችሁ በኋላ ፋይናሊ ያለውን ነገር ትነግራታለች። ከሀገር እንድትወጣ ቆንጆ የሆነ ማለት ጊዜ እንድታሳልፍ ብዙ ነገሮችን ቡክ አድርጌ ጨርሼላታለሁኝ። የምትሄድበትን ሀገር ገምች እስቲ። ከኢትዮጵያ ውጪ ነው? ያው እንግዲህ ዱባይ አይሆንም ጦርነት ነው። አይ ዱባይን እንኳን ችግር የለውም ከዚህ በፊትም ስለሄደች። ሌላ እስቲ ማልዲቭስ ነው? አይደለም። ሌላ ሲሸልስ? አይደለም። ሌላ ኬንያ ሞምባሳ ነው? አይደለም። ሌላ ልገምት እችላለሁ። እሺ ይሄንን እንትን ለቤተሰቦች የሚሆን ግምቱ የት እንደሚሆን ለፋሚሊ ለነሱም ልስጣቸው፣ ግምታችሁን ታስቀምጡልናላችሁ እና አሪፍ ቦታ ሄዳ እንድትዝናና ኦልሬዲ ያለውን ነገር ምናምን ቡክ አድርጌ ጨርሻለሁኝ ቤተሻይና። ስለዚህ በምታገኛት ሰዓት በተቻለ አቅም በቃ ማለት ያው ሁሉም ነገር ታውቂዋለሽና በተቻለ አቅም የሆነ በቃ ብልጥ ልትሆን ብልጠት ስልሽ ከክፋት የመጣ ብልጠት በቃ እንዳትሸወድ ከዛ ግን ነገሮችን እንትን ለማለት ሞክሪ ቤተሻይ እና በቃ እስቲ አውሪያትና ያለውን ነገር ደግሞ ምናልባት ማታ ላይ ምናምን ከቻልሽ እንገናኛለን፣ ካልሆነ ተደዋውለን ያለውን ነገር በደንብ እናወራለን። ምሬ ነው ዛሬ ላይ ብቻ ሳይሆን ያኔ ራሱን ለብዙ ነገር በመጣሁበት መንገድ ላይ ከጎኔ ነበርሽ በብዙ ነገርና በጣም ጥሩ የሆነ ባህሪ ጥሩ የሆነ ነገር ያለሽ ልጅ ነሽ እና የምሬ ነው ከልቤ ነው የማመሰግነው። እንዴት ተሰማ ደስ ብሎኛል። በእውነት ኤኒታይም በማስፈልግሽ በምትፈልጊኝ ሰዓት ግን ሁሌም አለውኝ። ያው ዛሬም ቢሆን ከኔ ጋር ነሽ። እውነት በጣም ነው የማመሰግነው ቤተሻይ። በቃ እኔ ከዚህ በላይም ብዙም ታይምሽንም አልይዝብሽም። እንትን በያት አውሪያት ያለውን ነገር ምናምን ነገር ዛሬ የምትገናኙ ከሆነ እንደውም ማታ ደውይልኝና ማታ እናወራበታለን በደንብ ቤተሻይ። ስለዚህ ነው አብረን እንሂድ።